ቆሻሻ ሴተኛ ዳሪው ላይ ከሳራ ላበሻና ከጉቺ ተጠንቀቁ። ወሬ ስታወሩ እናንተ ትገቡበታላችሁ። ዶማ ብር እየከፈላችሁ ብር እያስከፈላችሁ ምድረ ለማኝ እዚህ ስትለምኑ ሰምቶ በሰው በሶስት በአራት ሰው ሰምቶ የሆነ ነገር ወርውሎላችሁ ነው አይደለ? ያዙ ይልቀቁኝ ስትሉ ነበር። ስለዚህ ለጉቺ ለወርቁ አይተነው ትልቁ መሰደብ የጉቺ እዚህ ላይ ያዙ ይልቀቁኝ ማለት ትልቅ ስህተት ነው። ትልቁ ስህተት ጉቺ እዚህ ወጥተሽ ስለ ወርቁ አይተነው ያዙ ይልቀቁኝ ያልሽው ትልቁ ስህተት አንቺ አማረብኝ ብለሽ ስህተት ነው የሰራሽው። ሳራና ጉቺ የወርቁ ስም እንዲጠፋ ያደረጉ ሰዎች ናቸው። ክሊር ላርክ ያስጠፋችሁት እናንተ ናችሁ። በግልጽ ነው የምናገረው። ስሙን ጠርታችሁታል። ስሙን አደባባይ ላይ ቲክታክ ላይ መጣችሁ እንደሌላው መስላችሁ ተርመጥምጣችኋል። ስሙን ሺህ ጊዜ ጠርታችሁ በማይመለከታችሁ በጥሪውም በመጥፎ ጥሪልኝ ተባላችሁ። ስሜን ጥሩት አላችሁ። ስሜን አሽቃብጡልኝ አለ። እንዲህ ንገሩልኝ አለ አላለ። ስለዚህ ይሄኛው ሳራ አላበሻ ሬስቶራንት እና ጉቺ ናቸው ሲያቦኩ የነበሩት። ኢትሳድ እኔ ሳራ በጣም ጓደኛ ነበረን እስከማውቀው። አሁን ግን መሸሽ ጀመርኩ። መሸሽ የጀመርኩ ምንድን ነው ወሬ ከዛ ከዚህ ታመላልሳለች። ምን ማለት ነው? ምን ማለት ነው? ወሬ ከዛ ከዚህ ማመላለስ ፎወ እንትና እንዲህ ነው፣ እንትና እንዲህ ናት፣ እንትና እንደዚህ ወጥቶ እንትና በዚህ ገብቶ ምን ማለት ነው? ይሄ ስህተት ነው። ጉቺና ሳራ አላበሻ ወርቁ አይተነውን አዋርደዋል። ይሄ ደግሞ የዱባይ መንግስት የሚጠይቃችሁ ይመስለኛል ሳስበው። የሚጠይቃችሁ ምክንያቱም ሄለን ነጭ ቅማል ወርቁን የታውቀው ወርቁ አይተነውን ነጭ ቅማል የታውቀው በሷ በኩል ለማሰደብ ነው አይደለ የጣራችሁት? በነጭ ቅማል በኩል አድርጋችሁ ፖለቲካ ሰርታችሁ እሱን ለማሰደብ ነበር የሰራችሁት አይደል እንዴ? that's all you did። በሱ በኩል አድርጋችሁ በነጭ ቅማል በኩል አድርጋችሁ እንዲሰደብ አደረጋችሁ እና ምንም አይመጣም የሚል ለምን? ዱባይ ላይ መናገር ስለማይቻል፣ ዱባይ ላይ የሰው ስም መጥራት ስለማይቻል፣ ዱባይ ላይ ብታረጊ እንደምትጠረዙ ስለምታውቁት፣ ዱባይ ላይ የሰውን ስም አንስቶ መናገር ስለሚያስቀጣ በህግ ስለሚያስጠይቅ ያንን ማድረግ ስለማይቻል ገስቧል። እንደዚህማ ከሆነ ማን አለ ስትታይ ነጭ ቅማል ገንዘብ የማይጠረቃት እካክ ናት። ነጭ ቅማል ገንዘብ እንዲህ ቁጭ ብሎ ብትበላ ብትውል የማጠረቃ መሀይም ናት። ስለዚህ ገባችበት። አላጣራችም። ምን አይነት ሰው ነው? ምንድን ያለው ነገር ምንድን ነው የሆነው ብላ አልጠየቀችም። ከገንዘብ አንጻር ነው የሄደችው። ነጭ ቅማል ከድህነቷ ከከኳ አንጻር ነው የሄደችው። ፎከታም ስለሆነች ያው ምናት ቅጠል ሸምጥጣ ስትበላ ነው። ቅጠል ሸምጥጣ ነው የምትበላው። ስለዚህ ሳራና ጉቺ ባየነው ሶሻል ሚዲያ ላይ ባየነው ሳራና ጉቺ የወርቁ አይተነው ስም ተቦጥቦጧል። በእናንተ ለምን ግራር ይገባል? ወሬ አላልቅ ብሏችሁ ስትሄዱ ስትፈተፍቱ ነው የምትሉት። ማስመሰል ትችላላችሁ። ሌላ ሰው ጋር ትሄዱና መላእክት ትመስላላችሁ። ሌላ ሰው ጋር ትሄዱና ደግሞ አውሬ። ወርቁን ካስደፈራችሁ ሰዎች መካከል
እግዚአብሔር ምስክሬ ጉቺና ሳራ ላበሻ ሳራ ዳጣ እንኳን ምን አለች? እኔ የማውቀው ነገር የለም አለች። ገንዘብ ተሰጥቶ አልተሰጠኝም እንዲሆነ አላውቀውም። ሳራ ዳጣ አላውቀውም። ወርቁ አይተነው አውርቼውም አላውቅም፣ ምንም ብዬ አላውቅም። ቢደረግላትም እንኳን ጸጥ ለጥ ያለች ሰው ናት። አቅሟን ታውቃለች። ሳራ ዳጣ አቅሟን ታውቃለች። አልገባችበትም። መሲ ብርጅስቶን አልገባችም። አንቺ ትግሬ ስለሆንሽ እንዳትገቢ ተብሏል ብለው ያወሩት እነሱ። መሲ ብርጅስቶን አንድ ቀን ስለ ወርቁ አይተነው ገብታበትም አታውቅም። አቃቅ ነው ያዋረዳችሁት። አሁንም ደግሜ ልናገር፣ ሳላ አራበሻ ሬስቶራንትና ጉቺ ወርቁን አዋርዳችሁታል። ሶሻል ሚዲያ ላይ ስሙን ያስጠፋችሁት እናንተ ናችሁ። ስሙን ያስጠፋችሁት እናንተ ሁለታችሁ። for what? ምን ጥቅም ልታገኙ? ዛሬ ትቀፈቅፊያታለሽ። የዱባይ መንግስት አይለቃችሁ። ምን አባሽም አታመጭ። አይለቃችሁም። የዱባይ መንግስት የሰው ስም አውርታችኋል። የሰው መረጃ አለ። የማ እነሱ ናቸው የነገሩኝ ብላለች ሴትዮዋ። መረጃው ያ ነው። መረጃ ነው። ሌላ ሰው አላለችም። ያለችው እናንተን ነው። እናንተ ትገቡበታላችሁ። ዶማ በዚህ ደረጃ ስሙ እንዲጠለጠል የእናንተን ስምን ለማረሳሳት የወርቁ አይተነው ስም ተሰደበ። እናንተ ያቦካችሁት፣ እናንተ የቀባጠራችሁት፣ እናንተ ስንት ነገር ያላችሁት ዝምባ የእናንተ ስም እንዲከበር የወርቁ አይተነው ስም መሰደብ ነበረበት። ቆሻሻ ሴተኛ ዳሪላ ልጋጋ የእናንተ መንደሬ ዝምባ ሙላ የእናንተ ስም ኢግኖር ተደርጎ ወርቁ አይተነው ላይ እንዲኬድ ስለተፈለገና ያቺን ነገር ላስጣርጋችሁ እዚህ መጣችሁ እና እናንተ ያወራችሁት፣ እናንተ የፈተፈታችሁት፣ እናንተ ስንት ነገር ያላችሁት ነገር ተረሳና ወርቁ አይተነው ሴት ይደበድባል ሲያወጣ፣ ወርቁ አይተነው ኤድሳም ነው፣ ወርቁ አይተነው እንደዚህ ነው እየተባለ ስሙ መዋረድ ጀመረ። እናንተ የሁለታችሁ ስራ ነው። ግልጽ ላድርገው። ሐቁ ነው። አይደለም ካልሽ ነይ ጉቺ። አላወራውም ስለ ወርቁ ካልሽ 30 ጊዜ ስትፖስችው የነበረው አንቺ የወርቁ ቃል አቀባይ የምትመስዩ ሶሻል ሚዲያ ላይ መጣሽ አንቺ። ስለ ወርቁ እንዲፈተፈት ያረግሽው አንቺ። ሺህ ነገር የሰራሽው በቃ በወርቁ ነው የምትተዳደረው፣ ወርቁ ነው እንደሚያደርገው እንዲባል ያደረግሽው አንቺ። በአንቺ የተነሳ ነው የተሰደበው ይሄ ሰው፣ በሌላ በማንም አይደለም። እና ሳራ ላበሻ ሐቁ ይሄ ነው። ሌላው ስለሚንበጫበት፣ ስለሚፈራ፣ ስለሚያሽቃብጥ እንትን ሊል ይችላል። ወንድ የሆነ በዚህ ጉዳይ እናገር። እኔ ሳራም ነኝ ጉቺም ነኝ እና እኔ ጋር ተንፍሽ እኔ ጋር እውነቱን ነው የተናገርኩት። አንዳንዴ ምንም ጓደኝነትም ወዳጅነትም ልክ አለው። እውነቴን ነው፣ ልክ አለው፣ መጠን አለው። ለሱ እንደዛ ያልሽ እኛንም ብዙ ነገር ተበደላል። በዚህ አይነት እግዚአብሔር በሚያውቀው እኛም ይሄን ብዙ ነገር ተወርቶብናል። እግዚአብሔር ሲያከብረኝ ሲወደኝ ግን እኔ በውስጥ የሆነ የማይረባ የገማ ንግግር አልናገርም። እግዚአብሔር ሲወደኝ የማይረባ ነገር ከማንም ቆሾ ቆምቦሬ ጋር አላወራ። እግዚአብሔር ይወደኛል። ስለዚህ የእናንተ ስም ተረስቶ የእናንተ ስም ዝም ተብሎ ዋናዎቹ ለዚህ ያበቃችኋት እቺንም እካክ መሃይም እቺ ነጭ ቅማልን ሄለንን ለዚህ ያበቃችኋት እናንተ ናችሁ። ብር እየከፈላችሁ ብር እያስከፈላችሁ ብዙ ነገር ያወራችሁት እናንተ። ስለዚህ እኔ ወሬ ስታወሩ ሌሎቻችሁ ከሳራ ላበሻና ከጉቺ ተጠንቀቁ።
ወሬ ስታወሩ መድኃኒዓለም ምስክሬ ከሳራ ላበሻና ከጉቺ ተጠንቀቁ። ወሬ ስታወሩ እንትን ያለ ሙኒትም ወሬ ታበዛለች። ወሬኛ አሮጊት ናት። እካክ አብራን የምትፈተፍተው ሙኒት ፈትፋች ሌባ እንዳለ ጠራጊዎች ናቸው። እካክ 10 ተመጣና አው በልተሻል ብር የምስኪኖች የስንተን ጠየቅኩሽ። እኔ እኮ ጠይቅሻለሁ። የ10 ምናምን ተመልሷል። የ40 ምናምን ሰዎች ገንዘብ ተበልቷል። በልተሻል። ሌባ ነሽ። አልካድኩም። አዎ ማስረጃ አለ። በምን ትክጃለሽ? ሰው አመጣለሁ ብለሽ ምስኪን ከስንት ቦታ ተበድረው ዱባይ እመጣለሁ ያሉትን ምስኪኖች ገንዘብ ቆርጥመሽ በልተ የታረክሽው የሰው ገንዘብ ነው አይደለ? መያዝ የለብሽም። ለምንድን ነው የምታጠፊው? የሆነ ሰው ፕሮሰስ ያደርጋል አይደለ? ፕሮሰስ ሲያደርግ ያን ገንዘብ ይጠፋል እንዴ? ይዘዋለሁ፣ ኬዙ ሲሆን እሰጣለሁ፣ ከዛ አስቀብላለሁ። ይሄ ነው ጨዋታው አይደለም የሆነው። ሙኒት አይደለ? የሰው ልጅን ገንዘብ ከበላሽ በኋላ ነው እንትን የምታካሂደው አይደለም። ገንዘብ ተበልቷል፣ ተዘርፏል። ጉቺ ያስዋረድሽው ወርቁ አይተነውን አንቺ ነሽ። ባጎረስኩ እጄን ተነቀሱ 10 በወርቁ አይተነው ዘፈን ትላለች። ምን ይሁን አቅሽ ምን ይፈጠር? ከአንቺ ጋር የተጣሉ በሙሉ ወርቁ ላይ ዘመቱበት። ለምን? እሱን ተማምና ነው እንዲህ የምትሆነው እየተባለ እሱን ተማምና ወርቁ አይተነውን ተማምና ነው እንደዚህ የምታሰድበን፣ እንደዚህ የምትሆንብን፣ እንደዚህ የምትበላቀጥብን። this is the problem። አላበሻ ሬስቶራንት ስለ ወርቁ አይተነው አሮን ነው እንቁራሪት ለዞንን አክላለሁ ብላ ዋጠጥታ ፈነዳች የሚባለው ነው። ያንቺ ሌቭልና የወርቁ አይተነው ሌቭል ሊገናኝም አይችልም። ወሬ እንዳታበዙ። አንድ ሬስቶራንት መኖርና ኢትዮጵያ ላይ ስንት ተአምር የሚሰራ ሰው ጋር ለመፎካከር መሞከሩ ራሱ መሀይምነት፣ እውቀት አለመኖር ነው። አንድ ያውም ዱባይ ላይ የሚኖር ሬስቶራንት ይዛችሁ ላይ ጣራ ላይ ያለ ሰው ጋር ልፎካከር ማለት በምን ተገናኝታችሁ? በምንስ ሌቭል ሆናችሁ? በምንስ ነው የምታወሩት? አዎ ሬስቶራንት ቢኖረው ተፎካከሪው፣ ተሰዳደቡ። የኔ ሬስቶራንት ይበልጣል፣ በዚህ ወጥቶ በዚህ ገብቶ ወሬ ይጀምራል። እሱ በሀገር ጉዳይ በሀገር ሌቭል ሀብት ያለው በሀገር ጉዳይ የሚጨነቅ ምናምን ስለ ሆዱና ስለ ከርሱ አይደለም። እናንተ የምትጨነቁት እዚህ ቲክታክ ላይ ላለው ሰው ማስመሰል፣ የሰው ስም ቆርጥማችሁ እየበላችሁ የሰው ስም በዛ ደረጃ የምትበሉ ስጋ፣ የሞተ ስጋ አሸጡ። ለአበሻ ታዝናላችሁ፣ ለአበሻ ትራራላችሁ። እኔ እኮ መልካም መስላችሁኝ እግዚአብሔር በሚያውቀው ስለ እነሱ መልካም አውርቻለሁ። ዱባይ ላይ መጥቶ ዮኒ ማኛ አለች ለሄለን ነጭ ቅማል፣ ሌላ ማንም ሌላ እግዚአብሔር ምስክሬ ነው የምለው። እኔና ዮኒ ቬጋስ አብዛኛውን ጊዜ በላ ነው ሌላ ቦታ ነው። እግዚአብሔር ምስክሬ። እሷ ቤት በልተናል፣ አትከፍሉም ብላናለች። እሺ ብለን ኖ ጨነቀን። ማንም ልጅ ለቫኬሽን ስትወጣ ታውቃለህ፣ በትንሽም ቢሆን ሳንቲም ይዘህ ነው የምትወጣው። ማንህም ሰው ካልሆነ ፍረዱ። ከዚህ ዱባይ መሄጃ ፀጉር ማሰሪያ ምናምን ይዤ ሄድኩ ሰውዬ ለምግብ የሚሆን ገንዘብ አጣለሁ ብላችሁ ታስባላችሁ? እኔ ቤት በልቶ ጠጥቶ ሰደበኝ ብላ ለነጭ ቅማል ትነግራታለች። ኢማጂን። ስለዚህ ለቫኬሽን የምትሄዱ ሰዎች አደራ በነፃ ብሉ ብትባል አንገቴን እሰጣለሁ በሉ። እንዳትበሉ፣ ነገ ስማችሁ ነው የሚጠፋው። ነገ ውርደታችሁ። ማንም እንዳታበላኝ ዝምባ አልፈልግም። አሮን ኔ ምክንያቱም ቫኬሽን ማንም ሰው ከወጣ ያለ አቅሙ ቫኬሽን የሚወጣ ሰው የለም። this is the way ያለው ቀረት በተወሰነ ልዝናናበት ብላችሁ የምትይዙት ሳንቲም አለ። የፈለገ መናጥ የሆኑ ካልሆነ ቫኬሽን አትወጡ። ማንም ሰው አይወጣ። ስለዚህ ቫኬሽን ማንም ሲወጣ ይህንን ነው የምለው። ጂጂ ተጠንቀቂ። ጂጂ ኪያ የማንም ዝምባም ጋር ወዳጅነት እንዳትመሰርቺ።
ዱባይ የድራማ ሀገር ነው፣ የሐሜት ሀገር ነው፣ የቆሻሾች ማነፍነፊያ ነው። ስለዚህ ቢያንን ነገር በደንብ አስተውሉ፣ በደንብ እዩ። ስትከበሩ ልፋጫም ጨዋታ ማረልኝ ብላችሁ የሰው ስም ስታስቦጭቁ ነው የምትውሉት። በጣም ነው ያዘንኩት በሳራ በጉቺ። ይሄ ሁላ ፍጅት የመጣው በአንቺ በጉቺ በሙኒት በምትባሉ ቅራቅንቦች ነው፣ በሶስታችሁ። አሁን ሙኒት በኦሮሞ ውስጥ መደበቅ ፈለገች። ለምን አስፈለገ? ማን ነው የምትባለው? ይቺ እካክ ሄለን ነጭ ቅማል ኦሮሞና ትግሬ ስለሆንኩ ነው ማለት ጀመረች። ሙኒት እስከ ዛሬ ኦሮሞ ነኝ ብለሽ ታውቂ ነበር እንዴ? በሌብነት ስትያጂ ነው ኦሮሞ ውስጥ የምትደበቂው? ምን ማለት ነው? ከገንዘብ ጋር መገናኘት የማልፈልገው እኔ ለክብሬ ስል ነው። ክብር ከምንም ይበልጣል። ለምን መናጤ አትሆኑ? ዘረፈች አትባልም፣ ዘረፍክ አትባልም። ክብር ይበልጣል። ስለዚህ የሰራችሁት ዱባይ ላይ ተደራጅታችሁ የምትሰሩት ወንጀል ነገ ታገኙታላችሁ። በሙኒትም ሆነ ሳራ አላበሻም ሆነ ጉቺ ታገኙታላችሁ። ልክ አልሰራችሁ። ሙኒት የብዙ ደሃዎችን ብር በልተሻል። እየከፈልኩ ነው፣ ገንዘቡን አይደለም የፈለጉት። እነዚህ ሰዎችን አወጣለሁ ውጪ ዱባይ አመጣለሁ ብለሽ ነው ገንዘቡን የዘረፍሽው። የሌለሽን አቅም፣ የሌለሽን እውቀት፣ የሌለሽን ማንነት ራስሽን ቆልለሽ ከዛ ብራቸው ሙልጭ አርገሽ በላሽ። ከዛስ በቃ ምንም ማድረግ አልችልም፣ ቀስ እያልኩ ከፍላለሁ። ይሄ ነው መልሱ? ይሄ ነው መልሱ ወይ? አንድ ሰው የሆነ ቦታ ፕሮሰስ ማድረግ ይችላለሁ፣ አስጨርስላለሁ፣ ገንዘቡ ያስፈልጋል አላችሁኝ። እሺ ብዬ ሰጠው። ብሩ ተበላ፣ አልተቻለም፣ በቃ ሌላ ጊዜ ሲመቸኝ እንሰጥሃለሁ። ይሄ ነው ልክ? ከዛ ምን ውስጥ ይደበቃሉ? ዘር ውስጥ ኦሮሞ ስለሆንክ ነው ብላ በኦሮምኛ ዘፈን ጀመረች ቁማሯን ጀመረች፣ ዘርፋ። ስለዚህ ሌቦች እርምጥምጥ ያላችሁት ሶስት ነቀርሳ ዱባይ ውስጥ አላችሁ። ነቀርሳ ይሄን ሁላ ሰው ያባላችሁት እናንተ ናችሁ። ይሄ ሁላ ሰው የሚባላው፣ ይሄ ሁላ ስም የሚጠፋው በእናንተ በሶስታችሁ የተነሳ ነው።